አስጀምሮ ከታረበ እሺ በህይወት ላይ እኔ ስለ ህይወት ደግሞ አንድ ሀሳብ አለኝ። ምን ይላል መሰላችሁ? የመጀመሪያ ላይ ተራራውን ትወጣና ስሙዝ ላይፍ ትኖራለህ፣ ወይም ሁለተኛው ላይ ደግሞ ምንድነው መጀመሪያ ስሙዝ ትኖርና ተራራውን ትወጣለህ። አብዛኛው ህዝብ አብዛኛው ሰው የሚመርጠው ምንድነው መጀመሪያ ስሙዝ ይኖራል፣ ከዛ ተራራውን ይወጣል። ይህ ደግሞ ብዙ ሰዎች ፌል የሚያደርጉት ስለዚህ ነው። ለምንድነው ብለን ስናየው መጀመሪያ ላይ ጉልበት ባለ ሰዓት አቅም ባለ ሰዓት ላይ ፓርቲ ምን ዘና የሚያደርጉ ነገር የሚያዘኑ ጌመር ምናምን ፊልም እያዩ ያሳልፋሉ። ልክ 40ዎቹ 50ዎቹ እድሜ ላይ ሲደምሩ ተራራው ጋር ይደርሳሉ። አዳት ታይም በዛ ሰዓት ሲደርሱ ምን የለም አቅም የለም ጉልበት የለም፣ በቃ ዝሏል። ሜንታሊቲያቸው ራሱ ዝሏል። ስለዚህ በዛ ሰዓት ላይ ሃንድል ማድረግ አይችሉም። ከዛ ፌል ያደርጋሉ። ያው እንደምናየው የህይወት ጫና ቢጀምሩ በዛ ሰዓት ነውና ይሰቃያሉ ማለት ነው። ሁለተኛዎቹ አንደኛውን ደግሞ የመረጡ ሰዎች አብዛኛው በዚህ ዓለም ላይ እንደምናየው ትሬዠር ወይም ሀብታም የሚባሉ ሰዎች ናቸው። እስቲ ስናያቸው በሀያዎቹ ሰላሳዎቹ ይሄ ሀብታም ነው እንዴ እስከምትል ድረስ ፌል ያደርጋል። አስቢ ቢዝነሶቹ 2 3 4 ጊዜ ይዘጋበታል። ምንድነው በዛ ሰዓት ላይ ተራራም ስለሚወጣ ማለት ነው። በዛ ግን አንድ ነገር ማወቅ ያለበት ነገር ምን መሰለህ? በዛ ሰዓት ላይ ጉልበትም አቅሙም አለው ጊዜም አለው። ያንን ሰዓት ላይ ተራራውን በመውጣት ያሳልፋል። ከዛ እንደምንም ብሎ ልክ 40ዎቹ 50ዎች ላይ ሲደርስ ስሙዝ ነው የሱ ላይፍ። ምክንያቱም ሳክሪፋይስ ማድረግ መክፈል ያለበት መስዋዕትነት ከፍሏል መጀመሪያ ላይ ማለት ነው። ስለዚህ እኔም አሁን ለዚህ ለ20 ወይም 20ዎቹ 21 ዓመት ላሉ ሰዎች የምመክረው ምክር ምን መሰለህ? አሁን የትኛው ምርጫ ነው እየመረጣችሁ ያላችሁት? ሁለተኛውን ከመረጣችሁ አትጠራጠሩ፣ በኋላ ላይ ይቆጫችኋል። በጊዜ ሂደት ብዙ መስዋዕትነት ትከፍላላችሁ፣ ትሰቃያላችሁ። አሁን ከምትሰቃዩት እጥፍ ሆኖ በ40 እና በ50 ዓመታችሁ ትሰቃያላችሁ። ግን የመጀመሪያውን የምትመርጡ ወጣቶች በርቱ። ምንም ነገር እንዳይሸብራችሁ፣ በጊዜ ሂደት መለወጣችሁ አይቀርም። ምክንያቱም ህይወት የምትከፍለው ለምትወስደው አክሽን ነው፣ ለምትከፍለው ሳክሪፋይስ ነው ይቻላል የምትከፍለው። ስለዚህ ሳክሪፋይሳችሁን በጊዜ አሁን ነው ክፈሉት። በኋላ ላይ ዘና ህይወት ትኖራላችሁ። ወይም ደግሞ አሁን ዘና በሉና በኋላ ላይ ትሰቃያላችሁ። ምርጫው ያንተ ነው። አመሰግናለሁ።